ሃይ ወዳጄ ምን አዲስ ሀሳብ አስበሃል? አዲስ ትምህርት፣ አዲስ የስራ እቅድ፣ አዲስ ህይወት? እንግዲያውስ እቅድን ለማንም አትናገር ወዳጄ። ከእግዚአብሔር ጋር ሆነህ አንተ ራስህ ወደ ተግባር ለመለወጥ ሞክር እንጂ ሰዎችን ብታማክር 50% ራስህ እንዳከሸፍከው ቁጠረው። 50% በላይ 50% በላይ ራስህ እንዳከሸፍከው ቁጠረው። ለምን መሰለህ? እነኚህ አጠገብ ያሉት ሰዎች በብዛት ስኬትክን የሚፈልጉ ስለማይሆኑ ለሐሳብህ ተግባራዊነት ሊጠቅሙ የሚችሉ ነገሮች ማለት እንደ ግብዓት ልትጠቀምባቸው ያሰብካቸውን ነገሮች በሙሉ እንዲደበቁብህ ነው የምታደርገው። ያለያም ደግሞ እንቅፋት እንዲቀመጥልህ ነው የሚያደርጉት ወዳጄ። ይሄ ማለት ደግሞ ምን ማለት ነው? አንተ አለመሳካትህን ቀድመው ለማውራት የተዘጋጁ ሰዎች ናቸው ማለት ነው። ስለዚህ አንተ ቀድመህ ባለመናገር ልታሳካው የፈለግከውን ሐሳብ በ50% ከፍ እንዳረከው ይቆጠራል ማለት ነው ባለመናገር። ስለዚህ አንተ ስኬትህን ለማፋጠን ከፈለክ ያቀድከውን እቅድ ለየትኛውም አይነት ሰው በጣም ለቅርብ የምትለውም ሰው ቢሆን ምናልባት ካሁን በፊት በተለያየ ቢዝነስም ሆነ እንደገና በተለያዩ ሐሳቦችን ሼር በማድረግ በተግባራዊነቱም ደግሞ ፍርሃ እግዚአብሔር ያለው ሰው ነው ብለህ ካሰብክ ካመንክበት እሱ ጋር ማውራት ትችላለህ። እሱ ትክክለኛ ፊድባክ ሊሰጥ ይችላል። ከዛ ውጪ ምናልባት ሐሳብህንም በማንቋሸሽ ዝቅ በማድረግ ወደ ተግባር እንዳገባ ከማድረግ ጀምሮ ቆርጠህ እንኳን ወደ ተግባር የምትገባበት ሰዓት ላይ ለተግባራዊ እንቅስቃሴ ግብዓት ሊሆኑ የሚችሉ ነገሮችን ሳታቅ ከጀርባህም ሊያሸሹ ይችላሉ ግብዓቶቹን። እያወቅ ከሆነም ደግሞ የተለያዩ ምክንያቶችን በመፍጠር ያንተ ሐሳብ ሊደናቀፍበት የሚችለውን ነገር ሁሉ በማድረግ ሐሳብህ እንዲከሽፍ ጥረት ይደረጋል። ስለዚህ አንተ በፈለከው ጊዜና ሁኔታ ለማከናወን ከፈለክ ይህንኑ ሐሳብ በጣም ቅርብ ናቸው ስኬታቸው ነው ብለህ ለምታምናቸውም ሰው ቢሆን አትናገር። ምናልባት ቅድም እንደጠቆምኩህ ካሁን በፊት በተለያየ እንቅስቃሴ የተዋወቅከው ሰው ካለ ፍርሃ እግዚአብሔር ያለው ሰው ካለ ከሱ ጋር ማውራት ትችላለህ። ምናልባት ከዛ ውጪ አንተ ሐሳብክንና እቅድክን ለሰዎች ባለመናገር ከ50% በላይ ፍጥነት ይኖርሃል ማለት ነው።